ሰላም እንዴት ናችሁ? እንግዲህ አሜሪካ ውስጥ አሁን ካለው ነባራዊ ሁኔታ የተነሳ በጣም ብዙ ሰዎች በተለያየ ጭንቀት ውስጥ እያለፉ ነው። ከዚህም የተነሳ ደግሞ ስራ መስራት ያልቻሉ ሰዎች ሊኖሩ ይችላሉ። በተለያየ አይነት ችግር ውስጥ የወደቁ ሰዎች ሊኖሩ ይችላሉ። ስራ ስናቆም ደግሞ እዚህ ሀገር በጣም ብዙ ነገር ሊቸግር ይችላል። አንደኛ የሃውዚንግ ችግር ሊገጥም ይችላል። የምግብ ችግር ሊገጥም ይችላል። የካሽ ወይ ደግሞ የገንዘብ ችግር ሊገጥም ይችላል። ልጆች ያላቸው ሰዎች ደግሞ ለልጆች የሚያስፈልጉ ግብአቶች ችግር ሊያጋጥም ይችላል እና ከዚህ አንጻር ሊጠቅም የሚችል አንድ የሪሶርስ ሳይት ልጠቁማችሁ ነው። ይሄም የሪሶርስ ሳይት ፋይንድ ሄልፕ ይባላል። ስልካችሁ ላይ ወይ ደግሞ ኮምፒውተር ላይ ገብታችሁ ፋይንድ ሄልፕ ብላችሁ ሰርች ካረጋችሁ በኋላ ዚፕ ኮዳችሁን አስገብታችሁ የምትፈልጉትን አይነት ሪሶርስ ሰርች ስታደርጉ ታገኛላችሁ። ከነዚህም ሪሶርሶች ውስጥ እንግዲህ ምግብ አንደኛ ትኩስ ተሰርቶ ቁርስም ሰዓት ላይ ልታገኙ የምትችሉት ምግብ ወይ ደግሞ ቤታችሁ ወስዳችሁ የቤት ችግር ከሌለባችሁ አብስላችሁን ምግብ የምትችሏቸው የግሮሰሪ ግብአቶች፣ የሃውዚንግ ግብአቶች፣ የቤት ውስጥ መገልገያዎች ለምሳሌ ፈርኒቸር ሊሆን ይችላል፣ አልጋ ሊሆን ይችላል፣ የአልጋ አይተሞች ሊሆኑ ይችላሉ። የትራንስፖርቴሽን ችግር ካለባችሁ እንደ ባስ ፓስ ወይ ደግሞ የትሬን ፓስ ልታገኙ ትችላላችሁ። የጤና አገልግሎት በነፃ ልታገኙ የምትችሉበት ሳይት ነው። የካሽ እንዳልኳችሁ ቅድም ኬር ቻይልድ ኬር ሊሆን ይችላል ወይ ደግሞ ለትላልቅ ሰዎች ኬር የምታገኙበት የትምህርት እና ትምህርት ነክ የሆኑ ችግሮች ካጋጠሟችሁ የዛንም የስራ ማጣት ችግር ከሆነ እነዚህንም የመሳሰሉ ሪሶርሶች አሉ። ሞስት ኦፍ ኦል የህግ ድጋፍ የምታገኙበት እነዚህም የቤተሰብ ህግ ሊሆን ይችላል። አሁን ካለው የስደተኞች ሁኔታ ጋር በተያያዘ ከዛ አንጻር የሚወክላችሁ የህግ ባለሙያ ወይ ደግሞ የምክር አገልግሎት የሚሰጣችሁ የህግ ባለሙያ ብትፈልጉ እዚሁ ሳይት ላይ ታገኛላችሁ ማለት ነው። በቅርበት ዚፕ ኮዳችሁን አስገብታችሁ ጎረቤቶቻችሁ አካባቢ ወይ ደግሞ በጣም ለእናንተ ቅርብ የሆኑ ሪሶርሶችን ማግኘት ትችላላችሁ። የዜግነት ማመልከት የፈለጋችሁ ሰዎች፣ መብት ተነክቷል የምትሉ ሰዎች ወይ ደግሞ የተለያዩ የቤተሰብ ህግን ጨምሮ ማለት ነው ቤት ውስጥ ለሚከሰቱ የትኛውም ችግሮች ጨምሮ የህግ ድጋፍ ማግኘት የምትፈልጉ ሰዎች ከገቢያችሁ አንጻር እነዚህን ሰርቪሶች ወይ በቅናሽ ወይ ደግሞ በነፃ ልታገኙ ስለምትችሉ ይህንን ዌብሳይት ተጠቀሙ። ይህንንም ሼር ብታደርጉና ለብዙ ሰዎች ብታደርሱ በተለይ አሁን ባለንበት ጊዜ ላይ ለብዙ ሰዎች ሊጠቅም ይችላል። ቴንክ ዩ ሶ ማች።